ሁለተኛው ኮል ሴንተር ይሄ ደግሞ አሁን ሙሉ በሙሉ በሚባል ደረጃ ሌሎች ሀገራቶች ላይ አፕላይ ተደርጓል። ይሄ ኮል ሴንተር ማለት እንደ ድሮ ከጉግል ማፕ ላይ ከተለያዩ ቦታ ስልክ እየተደወለ ጥያቄ የሚመልሱ ኢንፎርሜሽን የሚሰጡ ሰዎች አሁን ላይ እየቀነሱ መጥተዋል። ምክንያቱም ይሄንን ስራ ቻት ቦቶች እየሰሩ ነው። ይሄ ማለት ሙሉ ለሙሉ ይቀራል ማለት ሳይሆን 24 ሰዓት ስለሚሰራ ጥቂት ኮል ሴንተር ብቻ ነው የሚያስፈልገው። ለምሳሌ ይሄ ተደጋጋሚ የሆነ ጥያቄ ለምሳሌ እኛ በኢትዮ ኮምፒውተር ስኩል ቴሌግራም ላይ አሁን አፕላይ ያደረግን ነው። በዌብሳይታችን ላይ አፕላይ ያደረግን ነው። ይሄ ማለት አንድ ሰው መጥቶ የሆነ ጥያቄ ከመጠየቁ በፊት ምንድነው ያ ሰው ምን እንደሚፈልግ ለምሳሌ ሶሻል ሚዲያ አካውንት ለመግዛት ነው የመጣው፣ ለመማር ነው የመጣው። እነኚህ ሲምፕል የሆኑ ጥያቄዎችን የሚመልስ ቻት ቦቶችን እያዘጋጀ ነው። ከዛ መጨረሻ ላይ ሄዶ ምንድነው የሚፈልገውን አካል ነው የሚያገኘው ማለት ነው። ለምሳሌ አሁን ኢትዮ ቴሌኮም ኮል ሴንተር ስደውሉ ሪከርድ የተደረገ ቮይስ አለ፣ እያንዳንዱ ቁጥር አለ። መጨረሻ ላይ ሄዳችሁ ነው ኮል ሴንተር የምታገኙት ማለት ነው። ስለዚህ ኮል ሴንተሮች እየቀነሱ ነው የሚሄዱት ማለት ነው። ሶስተኛው ዳታ ኢንትሪ